አስፊት የተፈተንክበት ዳገትና ቁልቁለት እሱ አይወራም ከወንጅል ድረስ ምንም እንጂ ቃል የለኝም በጣም ከባድ ነበር እውነት በጣም ከባድ ነበር ችለው ነበር ግን ወይ አትችለውም ነበር እንኳንም ቀረብህ ነው ያልኩት እኔ ምክንያቱም ልጆቹን ፍለጋ ስንወርድ በጣም ቁልቁለት ነው ስንወጣ ደግሞ ቀጥ ያለ ዳገት ስለዚህ ስንወርድ በፈረስ መውረድ አንችልም ስለሚጥል በእግራችን ነበር የምንወርደው ስንወጣ ደግሞ በፈረስ ነው ብቻ ቀጥ ያለ ዳገት ነውና አልቻልኩም ያወርጅና እድሜ ጉዳይ ወገብ ማለት ምንም ምን ቢይ ተመለስኩ ስመለስ የብዙ ነገር ፋክተር ነው ግን በነገራችን ላይ እንደዛ ተደክሞበት ይሁን ያን ሁሉ ቁልቁለት ወርደሽ ዳገት ወጥተሽ ልክ ቦታው ላይ ሲደረስ ሁሉ ነገር ነው የሚያስፈልግሽ በጣም የሚያምር ቦታ በጣም ነው የሚያምረውና ልጆችን ስንፈልግ ፏፏቴው ጋር እየታጠቡ የነበሩ ልጆችን ነበር ያገኘነውና በጣም ደስ የሚል ለዛ ያላቸው አካባቢያቸውን የሚወዱ ከዛ በተጨማሪ ደግሞ ያልጠበቅነው ነገር ሁሉም ልጆች እዛ አካባቢ ስራ ይሰራሉ ገንዘብ ያገኛሉ ዱላ ያከራያሉ እንዳስፋ አይነት ደከም ያለ ሰው ሲመጣ ፈረስ አላቸው የ7 የ8 አመት ልጆች ፈረስ አላቸው አካውንታቸውስ ገንዘብ አላቸው እና ሌላም ያላቸው ነገር አለ ፕሮግራሙን እንዳልጨርሰው እንጂ አይነገርም ከፕሮግራሙን እንከታተለው ብቻ መሐሉ አይነገርም ከልጆች ማጠብቂው ብዙ ነገር ይላሉ ደስ የሚል ለዛ ያላቸው በዛ ላይ ብዙ ጊዜ የልጆች ፕሮግራምን ከከተማ ወጣ ብለን ስንሰራ የወሊሶ ወልቂጤን ወጣ ብለን ወልቂጤ ሰራናው በጣም ያምር ነበር የፍቼውም ቆንጆ ነበር የፍቼው በጣም ቆንጆ ነው እሱ ላይ ነበርኩ እሱ ላይ ዳገትና ቁልቁለት ነው አሁን ግን ብቻዬን እንድሰራ የተገደድኩበት ምክንያት አስፋው ዳገትና ቁልቁለት መውጣት ባለመቻሉ ነው እንደው ግን እስቲ ፈረዱልኝ አሁን እኔ ያላርጅቻለሁ በእውነት ይናልደክም ያለው ወይ ስለዚህ የልጆች ምን ይላሉ ብንመለከት ይሻላል እሺ ልብሳችሁን ልበሱና እንሂድ እሺ በጣም ደስ ብሎኛል እሺ ከናንተ ጋር ደግሞ መጫወት ፈልጋለሁ ስለ አካባቢው ትነግሩኛላችሁ እዛች ሜዳዋ ላይ እንሂድና እናውራ አይደል እሺ ታሳዩኛላችሁ ነው አካባቢውን ስለማላቀው ልጆች ምን ይላሉ ሰዓታችን ላይ ነው ያለነው እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው ፏፏቴ ላይ ሲጫወቱ ነው ያገኘኋቸው ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል ስማችሁን አስተዋውቁኝ እስኪ ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ ሯጩን የት ነው የምታውቀው
አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው? እሺ ማን ነው ስምህ አንተ? ኦብሳ ማን ነው ስምህ አንተ? ረቢራ ነው ረቢራ ነው ረብራ ምን ማለት ነው አታውቀውም? ረብራ ነው። እሺ አንተ ስምህ ማን ነው? ለልሳለ እሺ ስንተኛ ክፍል አንተ? አራተኛ። አንተስ? እኔም አራተኛ። አንተስ? አራተኛ። አንተስ? አራተኛ። የት ነው የምትማሩት? ላይ ነው። ሀሮ ወንጪ ላይ ነው የሚባል ትምህርት ቤት አለ? እሺ እኔ የመጣሁት ከአዲስ አበባ ነው። አዲስ አበባን ታውቃታላችሁ? ማን ነው የሚያውቀው? አንተ ሄደ ነበር? ምን አየህ ሄደ? ሁሉም ምን ለምሳሌ ደስ ያለ ምንድን ነው? እዛ ሁሉም አለ። መኪናም አለ። እንትን አለ። ምን አለ? አምቡላንስም አለ አዲስ አበባ። እዚህ የለም እንደ አምቡላንስ? አንዳንድ አለ። አንዳንድ። እሺ ሌላ ብዙ ነው። ብዙ ነገር አየህ? ወንጪ ግን በጣም ነው የሚያምረው አይደል? ከአዲስ አበባ አይደል? እሺ ሌላስ? ለአዲስ አበባ ሄሊኮፕተር አለ። አዲስ አበባ ሄሊኮፕተር አለ። እዚህ የለም? እዚህ የለም ሄሊኮፕተር የለም እዚህ። እሺ ሌላስ? ፎቅሳ ፎቅ አለ። አዲስ አበባ ፎቅ አለ። እዚህስ? ፎቅ የለም። እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል? ስታድጉ ምንድነው መሆን የምትፈልጉት? ትምህርት ጨርሼ ዶክተር እሆናለሁ። ለምን ፈለግከው ዶክተር መሆን? ሐኪም ቤት እሰራለሁ። ሐኪም ቤት መስራት ደስ ይላል? ደስ ይላል? እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው? ሹፌር። ለምን ፈለግከው? ሰው መጫን ደስ ይላል? ሌላስ? መኪና መንዳት ትወዳለህ እንዴ? ምን አይነት መኪና ነው የምትወደው? አሩፍ ሃይሩፍ። ሃይሩፍ እንዲኖር ትፈልጋለህ? ስንት ብር ነው እንዴ ሃይሩፍ የሚሸጠው? ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ? ከዛ እሱ መንዳት ነው? እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው? በርሲሳ አስተማሪ መሆን ትፈልጋለህ? የምን አስተማሪ? ህፃኖችን። ለምንድን ነው የፈለከው? ነው ደስ ይላል። እሺ ኦብሳስ ምን ነው መሆን ትፈልጋው? የአውሮፕላን ሹፌር። ፓይለት መሆን ትፈልጋለህ? በጣም ጎበዝ። የት ነው የምትወስደኝ ፓይለት ስትሆን? እኔን የት ሀገር ትወስደኛለህ? ወደ አዲስ አበባ። ወደ አዲስ አበባ? ኧረ ከአዲስ አበባ ውጭስ አትፈልግም? ከየት ወዴት ነው የምትመላለሰው? ወደ ውጭ። ከወሊሶ አዲስ አበባ ነው? ውጭ። ከወሊሶ አዲስ አበባ ነው የምትመላለሰው? ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው? ሰው ጋር ነው የምንሄደው። ሰው ጋር? ረቢራ ምንድን ነው የምትሰራው ከትምህርት ቤት ስትመጣ? ትምህርት ቤት ወደ ቤት ከገባ አዎ ስራ። ምን ስራ? ከብቶቹን ልጠብቅ። ይሄው ደና ምናምን እሰራለሁ። ከብቶች ትጠብቃለህ? ስንት ከብት አላችሁ? 20? የአንዱ 10 የአንዱ 10 ነው። የማንን ከብት ነው? እኔ ወንድም 10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን አለው ከብት? ምን በሬ ነው ፈረስ ነው ምንድነው? አህያም አለ። በጎችስ? አለ። ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ? ዳማ ነው የሚባለው አንተ? ያንተስ ፈረስ? ጉራቻ። ታድላችሁ ሁላችሁም ፈረስ አላችሁ? አንድ ፈረስ አሰጡኝ። ለማን? ለኔ አሰጠኝም አንድ ፈረስ? ወሰዱ። ልውሰድ? ወደ ሰው ይዤው ልሂድ? እሺ ማንን ነው የምትሰጠኝ? እኔ። ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከእናንተ ውስጥ? አትያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ይዳቴ ጎረማኔ ማልታኑ አካታኑ ነምኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኔ ይዳቴ ጎረማኔ ማልታኑ አካታኑ ታና ኑቲ ማልታና ካታኑ ታና ቃጫ ጎበዝ። አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን
Maljetere gaafumatti geessu akka gumanda galtele waada galte osoo gandarra deemtu biyyi sirraa garagalee maljentere gaafanu wal geenyu akka gumanda galtele dachaane kaayeroon ga'een teenyu saba qoqqoddaati eenyu nusi wallaalle ati eenyu shakkine shakki ati eenyu shakkine shakki asii gugguufta ati eenyu shakkine shakki ati eenyu shakkine shakki nusi wallaalle ati eenyu shakkine shakki ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጥ ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አንተስ? 3000 ብር። ኧረ አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ የኦሮሚያ ባንክ ታድላችሁ። በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደፍተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ነው ለትምህርት ቤት። ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛል? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? ለፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተር 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። ለጥምቀት ምን ትላላችሁ? ትዘምራላችሁ? መዝሙር? እስኪ ዘምሩልኝ አንድ። ጋላት አብራችሁ አግዙት። አማ ባራባራቲ ጋላት ፈማዳ አማ ባራባራቲ አማ ባራባራቲ ሞቴዳቲ አማ ባራባራቲ ሞቴዳቲ ጋላት ፈማዳ አማ ባራባራቲ
galate famada amma barabarat motedat amma barabarat motedat ለዛን ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? ኮምፒውተር ታውቃለህ? ሌሊሳ አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምንም ያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል። እኛ እንታያለን በኮምፒውተር። እኔን አይተኸኝ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ከኩባ አለ ኩባ ታጫውታችኋላችሁ? እሺ ሌላስ? ሞሮብት ይጫወታል። እሺ ሌላስ? ረቢራ ሁሉም እንጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? አያ ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆነ ማን ነው ስሟ? እኔ ሀዊ ነው ስሟ? አረረረ እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ? አሁን በስልክ ምን ትላለች? እየደወለች ምን ትላለች? እመጣለሁ ብላ ግን ቆየች አይደል? ምን ይደረግ? እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ እኔ። ይዘጋጃል። ከዛስ? እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? የአንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድን ነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር። አዘጋጅተሃል አንተ? ስንት ከፍት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጠህ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? 2 በግ። ጎበዝ። አንተ ሶብሳ ማን ነው ስሟ?
ትግስት እሺ የት ነው ያለችው ትግስት ውጭ በምን ትገናኛላችሁ ታዲያ ስልኪ የት በሞባይል የለ በምን ሞባይል እንጅሩ በምን አይ አባቴ ያለ ሞባይል በአባቴ ስልክ አሃ መቼ ትመጣለች ወደ ገና ለገና ትመጣለች ትጋባላችሁ ከዛ ትጋባላችሁ ጥሎሽ አዘጋጀ ከብት ነው ስንት 7 አረ ትግስት በከባድ ነው የምትዳረው 17 ነው ያዘጋጀው ቀነኒሳ ስሟ ማን ነው ያንተ ሚስት ቃል ኪዳን ነው ቃሊ ነው የት ነው ያለችው አዲስ አበባ እንዴት ተገናኛችሁ በቃ ስለአረወንቼ ሱማታ እዚህ እሷ ለረፍት መጣች ከዛ ተገናኛችሁ ከዛስ ለማስቀም በምን ትገናኛላችሁ ስልክ የለ አንተ ከየት ታመጣለህ ስልክ በወንድም ስልክ ትደውልላታለህ መቼ ነው የምትጋቡት ገና ነው ጥሎሽ እያዘጋጀ ነው ትምህርት ጨርስ ነው ዘርገ እሷን ነው የምታገባት እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል እነሱ ሁሉም ያጨበጭቡልናል እየጨፈርን ለኔም እያሳያችሁኝ እናበቃለን እሺ ወጣ ናሪፋቲ ሊኩፋታ አንሲቲሜራ ቤክሲንጋሉ ናማካካቱ እንዳናመኑ ከሀበሩ ወለካየሙቲ ሰይ በርባደ ቆደቴበጂ ኦሉለኮ ረቴና ካናማ ኦሉለኮ አረሜናምኔ መሌ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሮቢ ነንሰኒ ኦሉለኮ ዱበሲ ደራቡ ኦሉለኮ አሰኒራና ጀዲ ኦሉለኮ አናርጋ ኬደራኤ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ናዮ ካጀላኒ ጋይ ንልማታኒ kanjalatan argachu mali walegani